የሰው ልጅ ከአዳምና ከሔዋን ውድቀት በኋላ በኃጢአት ጨለማና በሞት ጥላ ውስጥ ለዘመናት ሲማቀቅ ኖሯል። ከዚሁ የባርነት ሕይወት የሚወጣበት የሰላም ኪዳን የተጀመረበት የዓለም ሁሉ እመቤትና የነገስታት ንጉሥ እናት ድንግል ማርያም በማኅፀን የተጸነሰችበት ነሐሴ 7 ቀን የሰው ልጅ የእርቅና የመዳን ምስራች መባቻ ነው። ወደ እመቤታችን የጽንሰት ታሪክ ከመግባታችን በፊት ይህ ጽንሰት ለሰው ልጅ ለምን አስፈለገ የሚለውን ታሪካዊ መነሻ ማየት ተገቢ ነው። አባታችን አዳምና እናታችን ሔዋን የእግዚአብሔርን ትእዛዝ አፍርሰው ከተከለከለችው ዕፅ በበሉ ጊዜ ከክብራቸው ተዋረዱ፣ የጸጋ ልብሳቸውን አጡ፣ ከገነትም ተባረሩ። ከእግዚአብሔር ጋር የነበራቸው የሕይወት ኅብረት ተቋረጠ። ሞተ ሥጋና ሞተ ነፍስ በሰው ልጅ ላይ ሰለጠነ። ለ5500 ዘመናት ያህልም የሰው ልጅ በዲያብሎስ ቁጥጥር ስር ወድቆ በሲኦል መከራን ይቀበል ነበር። ነገር ግን መሐሪና ይቅር ባይ የሆነው እግዚአብሔር አምላክ ፈጽሞ አዳምን አልጣለውም። ገና ከገነት ሲያስወጣው ተስፋን ሰጠው። ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ የሚል የኪዳን ቃል ገባለት። ይህ የተስፋ ቃል ትውልድ በትውልድ ሲተላለፍ የኖረ መለኮታዊ ተስፋ ነበር። ይህ ቃል ኪዳን የሚፈጸምባት የተስፋው ዘር ሥጋ የሚለብስባት ንጽሕት ሴት ማናት? እግዚአብሔር አምላክ ዓለምን ሁሉ መርምሮ ከፍጥረት ሁሉ በላይ ንጽሕትና ቅድስት የሆነችውን ድንግል ማርያምን አገኘ። እርሷም የተስፋ መፈጸሚያ ትሆን ዘንድ በእግዚአብሔር ዘንድ ታሰበች። ስለዚህም የእመቤታችን መጸነስ የአዳም ተስፋ መለምለም፣ የሰው ልጅም ከባርነት ቀንበር ነፃ ለመውጣት የመጀመሪያውን እርምጃ የጀመረበት ሆነ። የእመቤታችን የቅድስት ድንግል ማርያም ሥጋዊ ወላጆች ከሌዊና ከይሁዳ ነገድ የተወለዱት ቅዱስ ኢያቄምና ቅድስት ሐና ይባላሉ። እነዚህ ቅዱሳን በእግዚአብሔር ፊት በጣም ጻድቃን፣ በሕጉና በሥርዓቱም የማይነቀፉ ክቡራን ሰዎች ነበሩ። ሀብትና ንብረት የነበራቸው ቢሆንም አንድ ትልቅ ትውልድ የሚናፍቀው ነገር ግን አልነበራቸውም። እሱም ልጅ ነበር። በዚያ ዘመን በነበሩት አይሁድ ዘንድ ልጅ መውለድ ትልቅ መለኮታዊ በረከት ተደርጎ ይቆጠር ነበር። መካን የሆኑት ግን በረከተ እግዚአብሔር የራቃቸው ኃጢአተኞች ተብለው ይናቁ ይገፉም ነበረ። ቅዱስ ኢያቄምና ቅድስት ሐና ይህንን ማህበራዊ ስድብና መገለል በትዕግስት ተሸከሙት። በአንድ ወቅት መስዋዕት ለማቅረብ ወደ ቤተ መቅደስ በሄዱ ጊዜ ሊቀ ካህናቱ ልጅ የሌላችሁ መስዋዕታችሁ አይቀርብም ብሎ በሕዝብ ፊት አባረራቸው፣ አሳፈራቸው። ይህ ክስተት ልባቸውን በከፍተኛ ሐዘን ሰበረው። ነገር ግን እነርሱ እንደ አሕዛብ ተስፋ አልቆረጡም ወይም አላማረሩም። ይልቁንም ወደ እግዚአብሔር አምላክ በጾምና በጸሎት ለመጮህ ወሰኑ። ቅዱስ ኢያቄም እጅግ አዝኖ ወደ ሊባኖስ ተራራ ወጣ። እዚያም 40 ቀንና 40 ሌሊት በፍጹም ጾምና በእንባ ወደ ፈጣሪው አመለከተ። አምላኬ ሆይ ለሳራ ይስሐቅን ለሐና ሳሙኤልን የሰጠህ አንተ ነህ፣ እኔንም አስበኝ እያለ ለመነ። በሌላ በኩል ደግሞ ቅድስት ሐና በቤቷ የአትክልት ስፍራ ሆና በእንባ ወደ ፈጣሪዋ ትማጸን ነበር። በአንድ ወቅት በአትክልት ውስጥ ያለ ዛፍ ላይ እርግቦች ጫጩቶቻቸውን ሲያቅፉና ሲያሳድጉ አየች። በዚህ ጊዜ ልቧ ተነክቶ አምላኬ ሆይ ምድርን በፍሬዋ እንስሳትን አዕዋፍን በልጆቻቸው ባረክ፣ እኔን ግን ለምን መካን አደረግከኝ? ልጅ ብትሰጠኝ ወንድም ይሁን ሴት ለአንተ ቅዱስ ቤት አገልጋይ ይሆን ዘንድ እሰጥሃለሁ ብላ ስዕለት ተሳለች። የቅዱሳንን እንባና ልመና የማይረሳው የማይንቀው እግዚአብሔር አምላክ ጸሎታቸውን ሰማ። ታላቁ መልአክ ቅዱስ ገብርኤል በብርሃን ልብስ ተጎናጽፎ ለቅዱስ ኢያቄም በራእይ ተገለጠለት። ኢያቄም ሆይ ጸሎትህ ተሰምቷል፣ እንባህም በእግዚአብሔር ፊት ደርሷል። ሚስትህ ሐና ዓለም ሁሉ የሚድንባትን የንጉሶች ንጉሥ እናት የምትሆን ሴት ልጅ ትወልዳለች አለው። መልአኩም ለቅድስት ሐና ተገልጦ ተመሳሳይ የምስራች ነገራት። በዚሁ መለኮታዊ ብስራት መሰረት ነሐሴ 7 ቀን እመቤታችን ድንግል ማርያም ተጸነሰች። የእመቤታችን የድንግል ማርያም መጸነስና ወደዚህ ዓለም መምጣት በአጋጣሚ የሆነ ነገር አይደለም። ገና ዓለም ሳይፈጠር በእግዚአብሔር ዘንድ የታቀደ፣ በብሉይ ኪዳንም በነቢያት በትንቢትና በብዙ ምሳሌዎች የተገለጠ ታላቅ ምስጢር ነው። የመጀመሪያውን ኃይለ ቃል በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እናገኘዋለን። እግዚአብሔር አምላክ እባቡን ሲረግመው በአንተና በሴቲቱ መካከል በዘርህና በዘሯም መካከል
ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጥሃል ብሎ ነበር። እዚህ ላይ የተጠቀሰችው ሴት ድንግል ማርያም ስትሆን ዘሯ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። የሰይጣን ራስ የሚቀጠቀጥበት ሞት የሚሻርበት የመዳን ዘመን የተጀመረው ይህች ቅድስት ሴት በማህፀን ከተጸነሰችበት ከዛሬው ዕለት ጀምሮ ነው። ነቢዩ ኢሳይያስም በትንቢቱ ከእሴይ ስር በትር ትወጣለች፣ ከአበባውም ቁጥቋጦ ይወጣል ሲል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ በማለት ተናግሯል። የቤተ ክርስቲያናችን ቅዱሳን አበው እንደተረጉትም በትረ እሴይ ወይም የእሴይ በትር የተባለችው እመቤታችን ድንግል ማርያም ስትሆን አበባ የተባለው ደግሞ ከእርሷ የተወለደውና ዓለምን የታደገው ልጇ ክርስቶስ ነው። ንጽሕት የሆነችው ያቺ መለኮታዊት በትር መሰረቷ የተጣለውና መጽነሷ የተበሰረው በዚህች ዕለት ነው። በተጨማሪም ነቢዩ ሕዝቅኤል ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ በማለት የተናገረው ትንቢት የእመቤታችንን የዘላለም ድንግልና ብቻ ሳይሆን ገና ከማህፀን ጽንሰቷ ጀምሮ ለእግዚአብሔር ብቻ የተቀደሰችና የተለየች መሆኗን ያሳያል። በሐዲስ ኪዳንም ቅዱስ ገብርኤል እመቤታችንን ጸጋን የሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው ሉቃስ ምዕራፍ 1 ቁጥር 28 ላይ ሲላት ገና ከጽንሰቷ ጀምሮ በመንፈስ ቅዱስ የተጠበቀች ከኃጢአትና ከርኩሰት የራቀች ፈጣሪ ለማደሪያነቱ የመረጣት መሆኗን በግልጽ ያረጋግጥልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለ ድንግል ማርያም ጽንሰት በጥልቀትና በምስጢር አስተምረዋል። ታላቁ የዜማ ሊቅ ቅዱስ ያሬድ በነሐሴ 7 ድጓው ላይ ስለዚህ ዕለት ሲዘምር ለዓለም ድህነት የምትሆን ንጽሕት ሙሽራ ተጸነሰች ይላል። ማኅፀነ ሐናን የሰማይ ደጃፍ እያለ ያወድሰዋል። ያሬድ እንዳስተማረው ማርያም ስትጸነስ የፍጥረት ሁሉ ተስፋ አብሮ ተጸንሷል። የሶርያው ሊቅ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ እንዲህ ይላል፣ አንቺ ከቅዱሳን ይልቅ ትበልጫለሽ በማለት ድንግል ማርያም ገና በማህፀን ሳለች ጀምሮ ለየት ባለ መለኮታዊ ጥበቃ የተጠበቀች የንጽህና መገኛ መሆኗን ይገልጻል። በተለይም ደግሞ የብህንሳው አባ ሕርያቆስ በቅዳሴ ማርያም ድርሳኑ ላይ በጥልቀት እንዲህ ይላል፣ ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። ይህ ሊቃውንታዊ ትምህርት የሚያሳየን እመቤታችን እንደ ማንኛውም የሰው ልጅ በፍትወተ ስጋ ፍላጎት ሳይሆን በእግዚአብሔር ልዩ ፈቃድ በንጽህና በቅድስናና በጸሎት የተጸነሰች የሰማይና የምድር ድልድይ መሆኗን ነው። እርሷ ከአዳም የተላለፈው በደል መርገም የሌለባት መንፈስ ቅዱስ ገና በማኅፀን ሳለች የቀደሳትና የጠበቃት ናት። የተወደዳችሁ ምእመናን ወምእመናት፣ ዛሬ ነሐሴ 7 ቀን የምናከብረው የጽንሰት በዓል እንዲሁ በታሪክ የተፈጸመ ተራ ክስተት ብቻ አይደለም። የሰው ልጅ የድህነት ጉዞ የጀመረበት፣ ተስፋችን ያለመለመበትና የኪዳን መሰረት የተጣለበት ታላቅ ዕለት ነው። እመቤታችን ቅድስት ድንግል ማርያም ለአዳም ዘር ሁሉ የምስራች ናት። እርሷ በመጸነሷ እኛ ከመርገም ወደ በረከት፣ ከሞት ወደ ሕይወት፣ ከኮነኔ ወደ ጸጋ የምንሻገርበት መለኮታዊ መንገድ የተጠረገበት ነው። እኛም ይህንን ታላቅ በዓል ስናከብር እንደ ስጋዊ ወላጆቿ እንደ ቅዱስ ኢያቄምና እንደ ቅድስት ሐና በጸሎት በእንባ በትዕግስትና በቅድስና ሕይወት ወደ እግዚአብሔር መጠጋትን ልንማር ይገባል። በሕይወታችን መከራና የሰዎች መግፋት ሲበዛብን ተስፋ ሳንቆርጥ ወደ ፈጣሪያችን ብናለቅስ እግዚአብሔር እንደ ኢያቄምና ሐና ታላቅ በረከትን ታላቅ ፍሬን እንደሚሰጠን ይህ በዓል ትልቅ ምስክር ነው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አበው ጸሎትና ረድኤት ከሁላችን ጋር ይሁን።